ሊገሉኝ ነው። አስመልጠኝ በእናትህ፣ አስመልጠኝ በእናትህ። እንዴ ማን ነው የሚገልሽ? እናቴ በእናትህ አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ፣ ተደበቂ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየሁም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየሁም። ባይ አልነግርህም ነበር? አምኛ ግብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ፣ ነይ ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ፣ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ፣ ስለዚህ ይሄ ላንተ፣ ይሄ ለኔ። ብሬ ይመቸ። ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬ ቪዲዮአችን ምርጥ ያልኳቸውን ያስተምሩናል፣ ዘና ፈታ ያደርጉናል ብዬ ያሰብኳቸውን የጆ ፊልምን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ፈታ ዘና እንዲሁም እንደሚያስተምረን ተስፋ አደርጋለሁ። ወደ ቪዲዮ። አባት ሊገሉኝ ነው፣ አድነኝ አባት። ምንድነው? ሰዎች እየወራረጡኝ ነው፣ አስመለጠኝ። ኧረ እኔ ምን አገባኝ? ወደዛ ይችልኝ መጡና አንቺ ነኝ ምንም በማላውቀው ልታስገድኝ ነው እንዴ? ናሲ እንግባ። ቦስ ሚታለብ አግኝቻለሁ። እንዴ ሚታለብ? ምንድነው የምታለበው? አባቢ ያለሽን አንቺ አንጣው። ኧረ እባካችሁ ለእናቴ አንድ ልጅ ነኝ። ታዲያ እኛ ምን አገባን? ያለህን አንጣ። አባቴ አፍጥነው እንጂ አለው። እሺ እሰጣቸዋለሁ። ይሄው አንጣው። ምን ይመስላል? አሁን ደግሞ ደብሮናል። የሆነ ነገር እስቲ ዘፈኝና ሂጂ። ኧረ እኔ ዘፈን አልችልም። ባይሆን ዘና ያላችሁ ገንዘብ የምትሰሩበትን ነገር ልንገራችሁ። ምንድነው? ተናገር። ሀብታም ቤት እንዳትጫወቱ። ብዙ ሰው ህይወቱ እየተመሰቃቀለ ስለሆነ አልመክራችሁም። ወይኔ ጆይ፣ ይሄ ሲያስጠላ። ሁሌ ከስተቱ ማይማር ልቀቁኝ። ዳትነካኝ በእናትህ ዝም ብለህ ሂድ። አስቸጋሪ የሆነ ሰው እስማ ካራቲክ ማለት እንዴ! አንተ ሰውዬ ግን ምን ይሻላል እንዴ? አይሰለችም እንዴ? በየቀኑ መስቀል። ኧረ ወይ አሁን ሴት ተቃጠሉ። ጆሲ ከዚህ በኋላ መጠጥ በደረሰበት አትደርስም። ጆጆ ናስቲ ና። አንተ ቆይ እስከመች ነው በመጠጥ ራስን እየጎዳ እንደዚህ የምትሆነው? ባለቤትህም እኮ ታሳዝናለች። እኔ ራሱ ጓደኛዬ ስለሆንክ እንጂ አብሬ መቀጠል አልፈልግም። እሺ ጆ፣ ከክፋት አይደለም ከጓደኝነታችን። እኔ ከዚህ በኋላ ጽናት ትሙት፣ ይሄው ጓደኛዬ አንተ ሙት፣ እርግፍ አድርጌ ነው የተውኩት። እኔ ከዚህ በኋላ ሶስትን አታውቁኝም ማለት ነው። አሁን አረቄ ቤቱን ታልፈዋል። አታዩም ቀና ብለን። ይህንንማ ማድረግ አያቅተኝም። ይህንንማ ማድረግ አለብኝ። ቀጥ ብዬ ወደ ቤት። ከዚህ ሁሉ አይኔን ብሸፍነውስ? አዎ አሪፍ ዘዴ። እኔ አላምንም። አለፍኩት። አደረግኩት። ወንድ ነኝ ያደረግኩት። ወንድ ነኝ ጀግና። ለዚህማ አንድ ሁለት ያስፈልገዋል። ይቻላል፣ ማይቻል ነገር የለም። አንድ መለኪያ። ጆ ዛሬ ምሳ በኔ ነሽ። አንተ ብር ተርፈው ለኔ ምሳ። ዛሬ ብር ዘጨለኝ። ጆዬ ከየት አምጥተህ? አንተ እንዴት እንደዛ ታደርጋለህ? ምንድነው ተላቀቁ? ምን አድርጎ ነው? እንዴት በሰው ህይወት ይቀልዳል? ቆይ በሞትስ? በስመ አብ። ቆይ ምን አድርጎ ነው? ለኔ ንገረኝ። የኔን ኦሪጂናል ከነመዳሪ ወስዶ ፌክ ነው የገጠመኝ። እግዚአብሔር ነው የተፋኝ። አረ ጆ ይቅርታ ወንድሜ፣ አሁን ያስተካክለዋለሁ። እሺ ና ወደዚህ። አንተ ዘላለም ዓለምን ማትለወጥ ሰውዬ ትሰማኛለህ? ሄኒ አሁኑኑ ትታናው ልቅልኝና ሂድልኝ። እዚህ እንዳላይ ድጋሚ። ጆ አጥፍቻለሁ፣ ይቅርታ አድርግልኝ። ነግሬሃለሁ፣ በቃ ሂድልኝ። ጆ በሚካኤል ይዣለሁ። አትበለኝ በሚካኤል እንዴ! ሁሌ ጥፋት እያጠፋኸኝ ነው እንዴ የምትለኝ አንተ? ጆዬ ሁለተኛ እንደዚህ አላደርግም። አመሰግናለሁ። ሂድ በቃ ወደ ስራ።
ይሄው አልቆላል ወንድሜ። ይገርማል በጣም በሚካኤል ስልህ ተውከው አይደለ? እንደ አጋጣሚ ደግሞ እኔ ራሱ የተቸገሩ አባቶችን ለማገዝ ሙታንሳ ማር ቅዱስ ሚካኤል ገዳም እየሄድኩኝ ነበር። እኔም የቅዱስ ሚካኤል ወዳጅ ስለሆንኩ ነው። ይህ ጾም ያለንበት ሳምንት ቅድስት በሚባል ስያሜ ይጠራል። ቅድስት የተለየች፣ የነጻች፣ የተከበረች ማለት ነው። ይህም ጌታችን ጾሙን የጀመረበት ልዩ የተቀደሰች መሆኑን ያመለክተናል። በዚህም ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ትዕቢትን፣ ስስትነትን፣ ፍቅር፣ ንዋይ ድል ያደረገበት ነው። እኛም የእርሱን አርያነት በመከተል አለን ላይ በማካፈል ለነፍሳችን ስንቅንያ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች አሁንም እርዳታችንን ይሻሉ። አባቶችን ለማገዝ 1044 25 98 390 ሄሎ። አንተ ተፈው እንዴ? ምን አጠፋው ፍቅር? በጣም አስጠበከኝ እኮ። ዛሬ መጨረሻችን ነው። ሸርፍድና ይሄው መጣው። 3 ደቂቃ ብቻ ብራዘር፣ ይመች እንዳልኩ። እሺ 10 ደቂቃ እመጣለሁ። ንዳው። አረ ይሄው መጣልሽ። ዛሬ እሰራለታለሁ። ዛሬ እንበለዋለን። እንደ ጅብ ነው የምንግጠው። የኔ ፍቅር እንዴ ምን ነው? ሰላም። አይ አንተ ሳፋሪ ምንድነው ልብስ የመጣኸው? ብቻሽን መስለሽኝ ነበር እኮ። ደግሞ ከስራ ነው የመጣሁት። በላሁን ርቦናል። ጋይስ ኑ ምሳ እንብላ። አባረ ቶሎ በል። ሜኖቶ ለኔ በርገር፣ ለኔም በርገር፣ ለኔ ፒዛ። ምንም አልፈልግም። እንዴ ፒዛውስ እስከሚመጣ ቢ እና ምንም አትበላም ማለት ነው? መቼም ብር ይዘሃል ፍቅሬ። እንዴት አይዝም ብለሽ ነው? ፍቅረኛሽ ለበርገር ያንሳ? አልያዝኩም። እየቀለድክ ነው ፍቅር? አልቀለድኩም፣ የምሬን ነው። ቀደም እኔን ሰላም ለማለት ስትጠየፉ ኪሴንም አብራችሁ መጠየፍ ነበረባችሁ። ይልሃል ማሜ ችጋራ እና ሻቡ ማልተሰፍል ነው። እቿት ጋባዣችሁ። ወይኔ መጥመጠው እኮ በቃ አለቀ። እንዴ ማን ነው የሚገልሽ? በእናትህ አስመልጠኝ፣ ሊገሉኝ ነው። ነይ ግቢ፣ ከስር ተደበቂ። ነይ ቶሎ በይ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየውም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየውም። ባይ አልነግርህም ነበር። አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ ካያት ንገረኝ። ነይ አንቺ ውሸታም ሌባ! ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ። ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ ስለዚህ ሄዳንተ ሄደኔ ይመቸ ያበደ ጠጋ ና። ሶስት አይነት አስተሳሰብ ነው በአእምሮ ውስጥ በአንድ ቪዲዮ የከተተው። አሪፍ ቆማለች አለቃ። ፏን አርጋት። አንተ የኔ መኪና ተጸደው አፏን እንዳነካት አርፈህ ጠብቅ። እሺ አለቃ፣ ይቅርታ። ቆሻሽ እንዴ ሰው አለ? ምን ጉር ነው? ቆይ አዎ እባክህ እርዳኝ፣ ሊልልኝ ነው። እባክህ ነው። ነይ ቶሎ ውጪ። ደህና ነሽ? ሳይመጣ ተደበቂ። እዚህ ጋር እንሁን። እንዴ በግድ አፍቃሪ ነኝ ባይልኝ ነበር እኮ። እንዴ እቺ ውሻ የትም ብትይዣ ታመልጭኝ። አንተ ውሻ መጣ። ሩጭ ገጀረው ና ቶሎ እባክህ። እና እንዳልኩሽ አድርገሽ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ። አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ የነበረ ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር ምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ቡና ጠጡ። ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ። እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ
አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ። ለማንኛውም እየተዝናናሽ ገንዘብ የምትሰሪበትን ቦታ ልጠቁምሽ። ልዩ የ30 ሚሊዮን ብር ሽልማት በሀብታም ቤት ተዘጋጅቷል። 30 ሚሊዮን ገብተሽ ከ1 ብር ጀምሮ ቺክን ሮድ ጌም የተጫወሽ ፖይንት ከሰበሰብሽ ከፋኝ በጣም ዛሬስ ከፋኝ በጣም ዛሬስ ከፋኝ በጣም ምን እንደው እዚህ ጣጣ ነው። ያውልሽ ቢ ደሞ ወንድምሽ ሲመጣ በር እንዳከፍች ውስጥ ነኝ። ደሞ ከዚህ ንቅንቅ እንዳትይ ነግሬሻለሁ። ይሄ ምን አታወሽ? በእናትህ ሞት ይዣለሁ። ይሄ መጠጥተው አላሳዝንህም እንዴ? አንቺ አትውጪ ብዬሻል ነበረም እንዴ? ነይ ግቢ፣ ሂጅ ግቢ፣ ሂጅ ግቢ እዛ ማለት ነበር። ምንድን ነው? አክስቴ እህቴን አስራብኳት፣ ማበላት አጣው። አንቺ አሳድገት። ጥሩ እኔ አሳድጋታለሁ። ነገር ግን ናፈቀችኝ አያታለሁ እያልክ እንድትመጣብኝ አልፈልግም። ሰምተኛል? ነይ ግቢ። ምስክር ነኝ እንደዛሬው ሳይሆን ምን ችግር አለበት? ምስክር ነኝ ትላንት ታውቃታለሁ። ምስክር ነኝ። ኧረ ቀስ ጣልከኝ እንዴ? ገፈተርከኝ እኮ ምን ነካ? እዚህ ከወጣት ጋር ምን ይጋፋሉ? ባሶተና ይዙ። ኧረ የምታድግ ልጅ ነህ፣ እንደዚህ አይባልም። ባድግ ባላድግ እርሶ ምን ያገባውታል? ኧረ ተው ልጄ፣ አባት እሆናለሁ። አንተ ግን ምን አስበህ ነው? ምን አሰብ? ወንድነት መሰለ እንዴ ትልቅ ሰው ላይ አፍ መክፈት? ካሰብክላችሁ አለቅላችሁን ቦታ ወሬ ይሄ ነው ወሬ። ተው ልጄ፣ ና ማይረባ ነገሮችን በዱላ ለመፍታት መሞከር ነገም ለአንተ አደጋ ይዞ ነው የሚመጣው። እርሱን ሲናገር አልቻልኩም። አባቴን የተናገረ ያህል የተሰማኝ። ልጄ ተረጋጋ። እኔም ረፍዶብኛል፣ ልሂድ እኮ። በሌላ ታክሲ አብረን እንሄዳለና። መንገዳችን የተለያየ ነው። እኔም ወደ ጉዞ ነው የሚሄደው። የምን ጉዞ ጋሼ? ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም። እኔም እኮ እዛ ነው የሚሄደው። በማህበረ ቅድስት ኪዳነ ምሕረት የጉዞ ማህበር የተዘጋጀው በ4 እና በ5 ከኛ ጋር በምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም መሄድ የምትፈልጉ በዚህ ስልክ የደወላችሁ ተመዝገቡ። ዋጋውም እኮ ተመጣጣኝ ነው። በ800 ብር ብቻ አዳርና መስተንግዶን ጨምሮ። ቤተሰቦች እንግዲህ ዛሬ ዘናፈታ እንዲሁም ያስተማሩንም ምርጥ የጆ ፊልሞችን ይዤላችሁ መጥቼ ፊልም ማለት እንችላለን። እውነት አጫጭር ፊልሞችን ይዤላችሁ መጥቼ ነበረ። ዘናፈታ እንዲሁም እንዳስተማረን ተስፋ አደርጋለሁ። በሌላ ደግሞ ምርጥ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።